ነገር መሸከም እንዴት ነው የምንችለው? እንዴት ነው የምንችለው ነገር መሸከም? አንደኛ ራሳችን እንደምንመራ ማመን ነው። ማን እንደሚመራ አቤት። አሁን የሆነ ሰው እኔን የሚያናድደኝ ከሆነ እኔን ምን እያደረገኝ ነው? እየመራኝ ነው አይደል? እኔ ራሴን የምመራ ሰው ነኝ። ማንም ሰው ሊያበሽቀኝ አይችልም ማለት አለብን። ለምሳሌ መሰላችሁ የሆነ ሰው ሌባ ሲለኝ የምናደድ ከሆነ ከተናደድኩለት ምን እያደረገኝ ነው? እንደ በሪሞት ኮንትሮል እየተቆጣጠረኝ ነው። ሌባ ሲለኝ እበሽቅለታለሁ። እንዴት ነህ ሲለኝ እስቅለታለሁ። አያችሁ፣ እንደ ቴሌቪዥን ሲከፍተኝ ሲዘጋኝ እንዴ ምን በወጣኝ ነው? እንደዚያ ለሱ የሚከፍተኝ የሚዘጋኝ ሰው አይደለሁም። እኔ የፈለገውን ማለት ይችላል፣ የፈለገውን ሰው። ስለዚህ መጀመሪያ እገሌ አበሸቀኝ እኔ ተውት ምላችሁ እንዲሁ መንፈሳዊነቱን ተውትና አንድ ሊደርሺፕ ላይ መጽሐፍ የጻፈ የሳይኮሎጂ ባለሙያ ነው የጻፈው። የሊደርሺፕ ሳይኮሎጂ ጽፏልና እዚያ መጽሐፉ ላይ ነው እገሌ አበሸቀኝ የምትል ለምንድን ነው? እገሌ አበሸቀኝ ማለት እኮ ሂ ሜድ ሚ ማለት ምን ማለት ነው? እሱ ሰራኝ እያልኩ ነው። አደረገኝ፣ አንተ ተደራጅ ሆነ አልኩ። እገሌ እንዲህ አደረገኝ ስትል እኮ አንተ ዕቃ ነህ እንዲህ እንደዚያ የምትደረግ ተተግባሪ የምትሆን አንተ ዕቃ አይደለም እኮ ሰው ነህ። ሰው ከሆነ ሰዎች ወደ አንተ የሚያመጡት ነገር ለምንድን ነው አንተን እንደዚያ የሚያደርግህ? ሰው ከራሱ ጋር ከኖረ ማንም ሰው ሊያበሽቀውም ሊያስደስተውም አይችልም። ከራሱ ጋር ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። አዎ ይኸውላችሁ ምን ይባላል በፔዳጎጂ ትምህርት የመምህር ጅል የሚባለው ምን አይነት መምህር መሰላችሁ? ገብቶ ለደቀ መዛሙርቱ ተማሪዎች እንደምን ሰነበታችሁ፣ እኔ የአማርኛ መምህራችሁ ወይም የእንግሊዘኛ ወይም የፊዚክስ መምህራችሁ ነኝ። ከዚህ በኋላ እኔ የማልወዳቸው ጠባዮች፣ አንደኛ የቤት ሥራ የማይሰራ፣ ሁለተኛ በዚህ ዘመን ከሆነ ስልኩን ክላስ ውስጥ የሚነካካ፣ ሶስተኛ አርፍዶ የሚገባ ካለ ተማሪዎች ማብሸቅ በፈለጉ ቀን ይሄን ያደርጉታል። የመምህር ጅል ማለት አይነገርም፣ እንደዚህ ተብሎ አይነገርም። ነውር እንደዚህ አይባልም። ዝም ነው የሚባለው። መተዳደሪያ ደንብ አውጥ ይባላል እንጂ እንደዚህ የሚያደርግ ያበሽቀኛል ካላችሁ ማብሸቅ። አንድ ሰው ሚስቱን እንደዚህ ስታረጊ ታበሽቀኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደርጋለች። እንደዚያ ሳይሆን አይደረግም፣ እንደዛ አይደረግም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን አንችልም? አንችልም። ምን ማለት ይመስላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ ለመባሸቅ ግን እንችላለን። ገባችሁ አይደል? ለምሳሌ በአንድ ጊዜ ስልክ አላነሳ